ሰላም ውድ የዩቲዩብ ተመልካቾቼ፣ ዛሬ ደግሞ ይዤላችሁ የመጣሁት የባለ አራት መኝታ ቦሌ ኤና ሞል ጋር የሚገኘው ሳይታችንን ነው። 217 ካሬ ነው ይሄ ሳይታችን የሚገኘው። ዛሬ የምናየው እንግዲህ ሙሉ ለሙሉ ፍሎር ፕላኑ ምን ይመስላል የሚለውን ነው። ሳይቱን በቀጣይ ቪዲዮ አሳያችኋለሁ። ዛሬ ግን ሙሉ ለሙሉ ቢሮ እንግባና ፍሎር ፕላኑ በግልጽ እናየዋለን ማለት ነው። አብራችሁ ተከታተሉ። እሺ ደርሰናል ማለት ነው። እንደነገርኳችሁ ዛሬ የምናየው ባለ አራት መኝታ ፍሎር ፕላን ነው። በጣም በሌክዠሪ ስታንዳርድ እና በሚያምር ሁኔታ እየተሰራ ዲዛይኑ ነው። ፍሎር ፕላኑን የምናየው ዛሬ በቦሌ ኤና ሞል ነው የሚገኘው። ቀረብ ብለን እናየዋለን። እንደ አጠቃላይ ፍሎር ፕላኑ ምን ይመስላል? መግቢያው አጠቃላይ እንደነገርኳችሁ 217 ካሬ ነው። መግቢያው እንግዲህ በዚህ ጋር ነው የሚሆነው። ይህ ቤት እንደ አጠቃላይ ለየት የሚያደርገው ክሎዝድ ኦፕን ኪችን አለው ከሌሎቹ ቤት ለየት የሚያደርገው ማለት ነው። በዚህ ጋር እንገባና ቀጥታ እዚህ ጋር የምናገኘው ክሎዝድ ኪችኑ ወይም ደግሞ ዘመናዊ ኪችኑ ማለት ነው። ከዛ በዚህ ጋር ስንሄድ ደግሞ እዚህ ጋር የሰራተኛ ክፍል ከሻወር ሽንት ቤቷ ጋር አለ። ከዛ በመቀጠል ግን በክሎዝድ ኪችኑ ወይም ደግሞ በኦፕን ኪችኑ በኦፕን ኪችኑ ወደ ውስጥ ወደ ክሎዝድ ኪችን እናገኛለን ማለት ነው። እዚህ ጋር ክሎዝድ ኪችን፣ እዚህ ጋር ኦፕን ኪችን አለ። ይህ አጠቃላይ ሳሎናችን ነው። እዚህ ጋር ደግሞ የመመገቢያ ጠረጴዛችን ይገኛል ማለት ነው። ከዛ በተጨማሪ ግን የራሱ ባልከኒ ያለው እንደምታዩት ባልከኒ ወይም ደግሞ በረንዳው ረዘም ያለ በረንዳ ነው የሚሆነው። ከዛ በመቀጠል ይሄ መተላለፊያ ወይም ደግሞ ሰርኩሌሽናችን ነው። እዚህ ጋር አንደኛው መኝታ ክፍል እናገኛለን። አንደኛው መኝታ ክፍል እንዲሁም ደግሞ ሳሎኑ የራሱ የጋራ ባልከኒ ይኖራቸዋል። በመቀጠል የምንሄደው ወደ ማስተር ቤድሩሙ ነው። ማስተር ቤድሩሙም እንደዚሁ የዚህኛውን ባልከኒ የሳሎኑና የሁለተኛው መኝታ ክፍል ጋር የሚያገናኛቸው እነዚህ ሶስቱ የሚያገናኛቸው ባልከኒ ይኖራቸዋል ማለት ነው። የማስተር ቤድሩሙ መግቢያ በዚህ ጋር ነው የሚሆነው። ይሄ ማስተር ቤድሩሙ ነው። የራሱ ክሎዜት ወይም ደግሞ መልበሻ ክፍል አለው። በተጨማሪ ደግሞ የራሱ ሻወር ሽንት ቤት ይኖረዋል ማለት ነው። እዚህ ጋር አንደኛ መኝታ ክፍል አየን። ሁለተኛ የማስተር ቤድሩሙ አለ። እዚህ ጋር ሳሎኑ ይገኛል። ይሄ ደግሞ ክሎዝድ ኪችን ነው። ኦፕን ኪችን አለ። እዚህ ጋር የሰራተኛ ክፍል ከሻወር ሽንት ቤቷ ካለ ወደዚህ ስንመለስ ይሄ የጋራ ሻወር ሽንት ቤት ነው ማለት ነው። እዚህ ጋር የጋራ ሻወር ሽንት ቤት ወይም ደግሞ ኮመን ባዝሩም የምንለው አለ። ሶስተኛው መኝታ ክፍል ይሄንን ይመስላል። ሶስተኛው መኝታ ክፍል የራሱ እንደዚሁ ባልከኒ ወይም ደግሞ በረንዳ ይኖረዋል። ከዛ በተጨማሪ ግን ሁለት ማስተር ቤድሩም ነው ያለው። ባለ አራት መኝታ የምንመለከተው ሁለት ማስተር ቤድሩም ነው ያለው። እንደዚሁ ሁለተኛው ማስተር ቤድሩሙ ይሄንን ይመስላል። ይሄም እንደዚሁ የራሱ ሻወር ሽንት ቤት ይኖረዋል። ተጨማሪ ደግሞ ባልከኒ ያላቸው ማለት ነው። ይህ ቤት ለየት የሚያደርገው አብዛኛው ክፍሎች የራሳቸው ባልከኒ አላቸው ወይም ደግሞ በረንዳ ይኖራቸዋል ማለት ነው። ከዛ በተጨማሪ ደግሞ በረንዳ የሌላቸው ደግሞ ኦፕን ዳውን የሆነ መስታወት የሆነ መስኮት አላቸው ማለት ነው። እንደ አጠቃላይ ፍሎር ፕላኑ ይህንን ይመስላል። በጣም ሰፊ ወይም ደግሞ በሌክዠሪ ስታንዳርድ የተሰራ ዲዛይን የተሰራ ነው። እዚህ ጋር እንደምናየው እያንዳንዱ ክፍሎች የራሳቸው ካሬ መጠናቸው ተቀምጧል። ሊቪንግ ሩሙ ወይም ደግሞ ሳሎኑ 40 ካሬ ነው። ማስተር ቤድሩሙ 21 ካሬ ነው። የማስተር ባዝሩሙ 6 ካሬ ነው። ክሎዜቱ መልበሻ ክፍሉ ራሱ 5 ካሬ 5.95 ካሬ ነው። አንደኛው መኝታ ክፍል ወይም ደግሞ ቤድሩሙ አንድ የምንለው 15 ካሬ ነው። 15.05 ካሬ ነው። ሁለተኛው ቤድሩም ደግሞ እንደዚሁ 10.45 ካሬ ነው። ሶስተኛው እንደዚህ 16.85 ካሬ ነው። ባዝሩሙ ደግሞ 5.05 ማለት ነው። ሜድሩም ወይም ደግሞ የሰራተኛ ክፍል ደግሞ 9.25 ካሬ ነው። ባዝሩሙ የሜድሩም ባዝሩም 5.5 ካሬ ነው። ከዛ በተጨማሪ ግን ባዝሩሙ ወይም ደግሞ ኮመን ባዝሩም የምንለው 6.55 ካሬ ነው። ዋልከኒያችን 8.30 ካሬ ነው። ኪችናችን 12 ካሬ ነው። ኪችኑ ማለት ነው። ሰርፌሽን ይሄ ማለት ነው መተላለፊያው 10.65 ካሬ ነው። ባልከኒ ወይም ደግሞ ሁለተኛ መኝታ ክፍል 4 የሁለተኛ መኝታ ክፍል ባልከኒ ማለት ነው 4.20 ማለት ነው። ከዛ በተጨማሪ ግን የሶስተኛው ባልከኒ ሶስተኛው ቤድሩም ወይም የሶስተኛው መኝታ ክፍል 3.15 ካሬ ነው ማለት ነው። የሚገኘው ወደ አትላስ ሳይት ነው ማለት ነው። ሳይድ ነው የሚገኘው፣ ጫፍ ላይ ነው የሚገኘው። የአትላስ ሳይትም ወይም ደግሞ ሶስት ወይም ሁለት ቦታ ነው የሚኖረው። ይሄ የባለ አራት መኝታ የሚገኝበት አንደኛው ወደ አትላስ ሲሆን ሁለተኛው ደግሞ ወደ ኤና ሞል ማለት ነው የሚኖረው ጫፍ ላይ የሚገኝ ቤት ነው ማለት ነው። እንደምታዩት
የሰራተኛ ክፍል ከዋናው ቤት ውጭ ነው የሚገኘው። በነገራችን ላይ ከዋናው ቤት ውጭ ነው የሚገኘው። እናንተ ከፈለጋችሁ መሀል ላይ እዚህ ጋር ከፍታችሁ ማገናኘት ትችላላችሁ። አይ ካላችሁ ደግሞ ለብቻዋ የራሷ ክፍል ይኖራታል ማለት ነው። ለብቻዋ ኮሪደር ላይ ማለት ነው። እንደ አጠቃላይ ላሳየኋችሁ ባለ 4 መኝታ 817 ካሬ ቦሌ ላይ የሚገኘው ሳይታችን ይህንን ይመስላል ማለት ነው። ዛሬ ያሳየኋችሁ እንግዲህ ቦሌ ኤድና ሞል አለምነሽ ፕላዛ የሚገኘው ሳይታችንን ነው። እንደ አጠቃላይ ባለ 4 መኝታ 8 ካሬ 217 ካሬ ነው። በጣም ሰፊ ነው። ሞር ደግሞ በቀጣይ ቪዲዮ ቤቱ ምን ይመስላል የሚለው ሙሉ ለሙሉ ገብቼ በደንብ እናየዋለን ማለት ነው። ስራ እናደርጋለን። እስከዛ ድረስ ግን ከታች ስልክ ቁጥር አስቀምጥላችኋለሁ። ቪዲዮውን ላይክ፣ ሼር እንዲሁም ደግሞ ሰብስክራይብ ማድረግ እንዳይረሳ። እኔ ቤዛ ነኝ። መልካም ቆይታ